እንዲወስድ የምፈልገው እና እግዚአብሔርን ሰው ሁሉ በትዳሩ እግዚአብሔርን ያስቀድም። እግዚአብሔር ከቀደመ እሱ ቦታ ከያዘ ምንም ነገር አይደለም። ትዳር ማለት በእኛ ቋንቋ በትክክል ሳወራ የአንድ ወንድና የአንድ ሴት አብሮ የመኖር ብቻ ሳይሆን በመካከል እግዚአብሔር ከገባ በጣም ጣፋጭ ነው የሚሆነው ማለት ነው። ማለት እግዚአብሔር ነገሮችን ምክንያቱም ተቋሙ የትዳር ማንነት መሰረቱ እግዚአብሔር ነው። የሰዎች የአንድ አፍቃሪ የሆን ተፈቃሪ ብቻ አይደለም፣ ግን እግዚአብሔር በመሃል ሲገባ ምክንያቱም እግዚአብሔር በራሱ ፍቅር ስለሆነ ማለት ነው። ግጭቱን የሚፈታው በራሱ መንገድ እግዚአብሔር ጥበብ ይሰጠናል ማለት ነው። በጥበብ ይሰራል። እግዚአብሔር ደግሞ ጥበብን ሰጪ ነውና በዚህ መሃል የረዳን ቁልፉ እግዚአብሔር ስለሆነ ይሄውን የኛ መቆየታችን እኛ ክሬዲት ለመውሰድ አልፈልግም። እግዚአብሔር ነው ክሬዲቱን